ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ዮሐንስ ነኝ። በዛሬ ቪዲዮ እንግዲህ የምናየው አፕላይድ ማቴማቲክስ ይሆናል። ምንድነው ዛሬ የምናየው ሊኒየር ዲፈረንሻል ኢኩዌሽን አፕሊኬሽን ማለት ነው። ስለዚህ የሊኒየር ዲፈረንሻል ኢኩዌሽን አፕሊኬሽን ጥያቄዎችን እንሰራለን ማለት ነው። ስለዚህ ለቻናሌ ዲስክ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ቪዲዮ በጣም ቆይተናል አፕሎድ ካደረግን፣ ስለዚህ ሁላችሁ ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሁላችሁም ፕሊዝ ሪከመንድ እንዲያደርገው ዩቲዩብ እና በጣም ብዙ ጊዜ ስለቆየን በዛው ብዙ ልጆች ጋር እንዲዳረስ ማለት ነው። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ። ስለዚህ ጥያቄዎችን በደንብ እንዲቴል ለመስራት እንሞክራለን ማለት ነው። ስለዚህ የተለመደው ምንድነው ሊኒየር ዲፈረንሻል ኢኩዌሽን ላይ ቤዚካሊ ሶስት ነገሮች ኮመን ናቸው አፕሊኬሽን። አንደኛው የሚክሲንግ ፕሮብለም ነው፣ ሚክሲንግ ፕሮብለም። ከዛ ደግሞ ኒውተንስ ሎ ኦፍ ኩሊንግ፣ ከዛ መቀጠል ደግሞ አርኤል እና አርሲ ሰርኪዩት አለ ማለት። በተጨማሪ ደግሞ ሌሎችም አሉ ፖፑሌሽን ግሮዝ እና ኮመን ያሉ ነገሮች አሉ ለአፕሊኬሽን ማለት። ስለዚህ እነዚህ ግን ብዙ ጊዜ ተደጋጋሚ ፈተና ላይም የሚመጡ አፕሊኬሽኖች ናቸው ማለት ነው። ስለዚህ እዚህ ጋር ወርክሺት ያሉ ጥያቄዎችን በደንብ እያብራራን እንሰራለን ማለት። ስለዚህ የምንጀምረው ከ10ኛው ጥያቄ ይሆናል ማለት ነው። ስለዚህ 10ኛው ጥያቄ ምንድነው የሚለው ኬክ ኢዝ ሪሙቭድ ፍሮም አን ኦቨን አት 210 ዲግሪ ፋራናይት ነው። ስለዚህ ቲ ኢኒሻላችን ስንት ነው? 210። ከዛ ሌፍት ቱ ኩል አት ሩም ቴምፕሬቸር ስንት ነው? 70 ዲግሪ። ይሄ ማለት ቲ አምቢየንት ቴምፕሬቸር። ዘን አፍተር 30 ሚኒት ስንት ደርሷል? 140 ዲግሪ ፋራናይት ማለት ነው። ከዚህ ተጠቅመው ምንድነው 100 ዲግሪ ፋራናይት ሲደርስ ታይሙ ስንት ይሆናል? ቲ ኢዝ ኢኳልስ ቱ ስንት ላይ ነው 100 ዲግሪ ፋራናይት የሚደርሰው ማለት ነው። ስለዚህ የተጠየቅነው ምንድነው ኒውተንስ ሎ ኦፍ ኩሊንግ ማለት ነው። ስለዚህ የዚህኛው ፎርሙላ ምንድነው ኒውተንስ ኮመን ነው። ስለዚህ ቲ አስ አ ፋንክሽን ኦፍ ታይም ኢዝ ኢኳልስ ቱ ቲ አምቢየንት ፕላስ ቲ ኖት ማይነስ ቲ ኤ ኮመን እና ኢ ሬዝ ቱ ማይነስ ኬቲ። ይሄ ማለት ሊኒየር ዲፈረንሻል ኢኩዌሽን ፎርም ያለ ምንድነው ማለት ነው ኒውተንስ ሎ ኦፍ ኩሊንግ ማለት ነው። ስለዚህ አሁን እዚህ ጋር የተሰጠን ምን እናደርጋለን ማለት ነው ካልኩሌት እናደርጋለን። ጊቭኖቹ ተሰጥቶናል። አንደኛው ኢኒሻላችን ስንት ነው? 210፣ አምቢየንቱ 70፣ ከዛ 30 ደቂቃ በኋላ ደግሞ 140 ደርሷል። ስለዚህ ጋር አናው ሊሆን ማለት ነው ኬ ቫልዩ የምትባለው ማለት ኬን አናውቅም። እዚህ ጋር መጀመሪያ እሱ መፈለግ አለብን ማለት ነው። ስለዚህ አት 30 ሚኒት ስንት ደረሰ? 140 እዚህ ኳልስቱ። ከዛ ቲ አምቢየንታችን ማለት ሩም ላይ ሌፍት ያስቀመጥንበት ማለት ነው። ስለዚህ እሱ ስንት ነው? 70 ይመጣል ማለት ነው እዚህ የተሰጠን ፕላስ ከዛ ቲ ኖት ማይነስ ቲ ኤ። ቲ ኖት ማለት ኢኒሻል ነው 210፣ ከዛ ሲቀነስ ቲ ኤ ማለት አምቢየንታችን ማለት ነው 70 የሆነ ከዛ ኤ ሬዝ ቱ ማይነስ ታይሙ ስንት ነው? 30 ኬ ይመጣል ማለት ነው። አሁን እዚህ ጋር አንኖን ቫልዩአችን ማን ነው የሚሆነው? የኬ ቫልዩ ማለት። ስለዚህ እቺኛው እዚሁ መቀናነስ እንችላለን። 70 ይመጣል ማለት 70። ስለዚህ 70 ኢዝ ኢኳልስ ቱ 210 70 140 ከዛ ኤ ሬዝ ቱ ማይነስ 30 ኬ ማለት ነው። ከዛ ምንድነው እቺኛው ካንሰል አውት ማድረግ ይችላል። በ7 2። ስለዚህ 1/2 ኢዝ ኢኳልስ ቱ ኤ ሬዝ ቱ ማይነስ 30 ኬ ማለት ነው። ከዚህ በኋላ ቦት ሳይድስ የሚወሰደው ላን 0.5 ኢዝ ኢኳልስ ቱ ኤ ላን ስትወስዱ በምን ይሆናል? ማይነስ 30 ኬ ከዛ ላን ኢ አይደለ? ላን ኢ ደግሞ ስንት ነው? እቺ አንድ ነች። ስለዚህ ላን 0.5 ኦቨር ማይነስ 30 ኢዝ ኢኳልስ ቱ ኬ ማለት ነው። ኬ ቫልዩአችን እቺን አካፍላችሁ ስታምጡት ይመጣላችኋል ፖዚቲቭ 0.023 ይመጣል። ይሄ ማለት የኬ ቫልዩ ማለት ነው። አሁን ምንድነው የምናደርገው የኬን ቫልዩ አግኝተናል። ስለዚህ ወደ መጀመሪያው ጀነራል ፎርሙላ እንመለሳለን ማለት። ስለዚህ እዚህ ጋር ማለት ነው ቲ አስ አ ፋንክሽን ኦፍ ታይም ቲ ኤ ፕላስ ቲ ኖት ማይነስ ቲ ከዛ ኤ ሬዝ ቱ ኬ ቲ። ስለዚህ የኬን ቫልዩ እዛ ጋር ሰብስቲት ማድረግ ይሆናል ማለት። ስለዚህ ቲ አስ አ ፋንክሽን ኦፍ ታይም ኢዝ ኢኳልስ ቱ ቲ ያችን ሰብስቲት ማድረግ አምቢየንት ነው ማለት 70 ነው። ከዛ ፕላስ ኤ ሲቀናነሱ ስንት መጣ? 140 ከዛ ኤ ሬዝ ቱ የኬ ቫልዩ ስንት ነው? ኔጌቲቭ 0.02 ማለት ነው 23 ከዛ ቲ ማለት ነው ኔጌቲቭ ስላለ ነው። ስለዚህ ምንድን እናደርገው አሁን ታይም እንፈልጋለን ማለት ነው። ምን ሲሆን ዲግሪ ፋራናይት ስንት ሲሆን 100 ዲግሪ ሲደርስ ማለት ነው። ስለዚህ 100 ዲግሪ ፋራናይት ሲደርስ ስንት ይሆናል ታይም? ስለዚህ የተጠየቅነው ምንድነው አት ቲ 30 ሚኒት አግኝተናል። ምኑ የኬን ቫልዩ ማለት። ስለዚህ ኬ ደግሞ ቫሪ አታረግም ኮንስታንት ነች ማለት ነው።
ሶ ምን እናደርጋለን 100 ሲደርስ ታይሙ ስንት ይሆናል ስለዚህ ይሄ 30 ፕላስ ከዛ እዚህ ጋር ደግሞ ቲ ኖት ማይነስ ይሄ በተመሳሳይ 140 ነው ከዛ e raised to minus 0.023 ቲ መጣ ማለት ነው ሶ ከዚህ በኋላ ምን ማድረግ ነው እቺኛው መቀናነስ እቺ ወደ ስቴድ 30 ይመጣል ከዛ ይሄኛው 140 e raised to minus 0.023 ቲ ነው ከዛ እቺኛው ካንሰል አውት ሆናለች ከዛ 3/40 እዚ ኳልሱ ምን e raised to minus 0.023 ቲ ማለት ነው ከዛ ቦት ሳይድስ እንደቀደሙ የምንወስደው ላን እንውሰድ 3/40 እዚ ኳልስ ቱ ላን ስንወስድበት የኛው ፓርት ኔጌቲቭ 0.023 ቲ ይመጣል ከዛ ላን ኢ ማለት ነው ላን ኢ እንደነገርኳችሁ አንድ ነው ሶ ምን ይሆናል አሁን ቲ እዚ ኳልስ ቱ ላን 3/14 ዲቫይድድ ባይ በስንት 0.023 ቺ ኔጌቲቭ ነች ሶ እቺኛው ስታካፍሏት ማለት ነው ስንት ይመጣላችኋል 66.97 ሚኒት ይፈጃል ማለት ነው ምን ለማድረግ 100 ዲግሪ ፋራናይት ለማድረስ ማለት ነው ሌላኛው ደግሞ የ11ኛው ጥያቄ ነው 11ኛው የሚለው ስሞል ሜታል ባር whose initial temperature was 20 degree celsius ስለዚህ ኢኒሻላችን ስንት ነው T initial is equal to 20 degree celsius ከዛ dropped into a large container of boiling water ማለት ስለዚህ በፈላ ውስጥ ምን አድርገናል ከተነዋል እቺ ሜታል ባሯን ማለት ነው ስለዚህ how long will take the bar to reach 90 degree celsius ስለዚህ 90 ዲግሪ ለመስደረስ 90 ዲግሪ ሴልሺየስ ለመድረስ ምን ያክል ታይም ያስፈልገኛል ማለት ነው ይሄን ጥያቄ ከዛ ሌላ ምን አለ if the temperature increases 2 degree celsius in 1 second ማለት በሰከንድ ስንት ያክል ይጨምራል 2 ዲግሪ ሴልሺየስ ያ ማለት ሬታችን ማለት ነው ሬት ማለት ነው ሬት is equal to 2 degree celsius per second ማለት ይሄ ሪሜምበር ለምሳሌ ጀነራል ፊዚክስ ላይ ስንሰራ velocity is equal to displacement ኦቨር ታይም ወይ ደግሞ ስፒድ ማለት s ኦቨር t ነው አይደል በተመሳሳይ እዚህ ጋር ቴምፕሬቸር ማለት ሬቷ ነች ስለዚህ ደግሞ ዲስታንስ ሬት አይደል ስፒድ ማለት ሶ እዚህ ጋር ምን እናደርጋለን ማለት ልክ በዚህኛው ሐሳብ ማለት ሬታችን ስንት ነው 2 ዲግሪ ሴልሺየስ ፐር ሰከንድ ቴምፕሬቸር ኦቨር ምን ማለት ነው ታይም አይደል ታይም ማለት ነው ስለዚህ አሁን ማግኘት ያለብን ምንድነው እዚህ ጋር ቼንጂንግ ቴምፕሬቸሩ ማግኘት አለብን ማለት ያ ማለት ከ20 90 ሲደርስ ምን ያክል በመሃላቸው ጨምሯል የሚለው ነገር ማለት ስለዚህ 90 20 ዲግሪ ሴልሺየስ እዚ ኳልስ ቱ ምን ይሆናል ማለት 70 ዲግሪ ሴልሺየስ ማለት እዚ ኳልስ ቱ ቼንጂንግ ቴምፕሬቸር ማለት ከ20 ወደ 90 ለመድረስ በመሃል ምን ያክል ጨምሯል 70 ዲግሪ ሴልሺየስ ማለት ሶ እቺኛው ቼንጂንግ ቴምፕሬቸር ላይ ማስገባት እዚህ ጋር ስለዚህ 2 ዲግሪ ሴልሺየስ ፐር ሰከንድ እዚ ኳልስ ምን ቼንጅ ቴምፕሬቸር ነው 70 ብለናል ከዛ ኦቨር ምን ታይም ስለዚህ እቺኛው ተመሳሳይ ካንሰል አውት ማድረግ ይችላል ሶ ታይም እዚ ኳልስ ምን ይሆናል ማለት 2 ታይምስ እዚ ኳልስ 70 አይደለ ስለዚህ ታይም እዚ ኳልስ 35 ምን ይመጣል ሰከንድ ይመጣልኛ ማለት ስለዚህ ኢዚሊ በዚህ መስራት እንችላለን ማለት ነው ሶ ሌላኛው ደግሞ የ12ኛው ጥያቄ ነው 12ኛው ጥያቄ ሚክሲንግ ፕሮብለም ነው ስለዚህ ሚክሲንግ እንደነገርኳችሁ ፈተና ላይ ምናም አብዛኛው ጊዜ አይቀርም ኮመን ስለሆነ ሊነር ዲፈረንሻል ኢኩዌሽን አፕሊኬሽን ላይ ማለት ስለዚህ ለሁሉም ማንኛውም የሚክሲንግ ፕሮብለም ሲመጣ በቀላሉ እንዴት መስራት እንደምችል ስቴፑን እየሰራን ይላል ማለት ተከታተሉ እና ፖዝ አድርጋችሁ በራሳችሁ ሞክሩት መጀመሪያ ስለዚህ እንደሚለን a large tank holds 300 gallon of brine solution with 40 lb of salt ማለት ስለዚህ ታንኩ ስንት ነው የሚይዘው 300 ምን ጋሎን ማለት ነው ጋሎን ይዛ ስለዚህ ብራይን ሶሉሽን ያዘ ብራይን ሶሉሽን ማለት ሶዲየም ክሎራይድ ሆኖ ግን በጣም ኮንሰንትሬትድ ሆነ ማለት ነው ብራይን ሶሉሽን ምንድነው ኮንሰንትሬትድ ሶዲየም ክሎራይድ ማለት ነው በውስጡ ደግሞ ምን ያክል ይዟል 40 lb of ምን ሳልት ማለት የማለ ዩኒቱ lb ሳልት የሚለው ማለት ስለዚህ 40 lb ሳልት ይዟል ከዛ ኮንሰንትሬሽን ኦፍ 2 lb per gallon is pumped into the tank ማለት በሚያክል ሬት በ4 ጋሎን per minute ማለት ስለዚህ ፓምፕ የሚደረገው ምን ያክል ነው ኮንሰንትሬሽኑ 2 lb per ስንት ጋሎን ማለት ፓምፕ የሚደረግበት ስንት ነው 4 ጋሎን per minute እቺን ያዙልኝ ከዛ ምንድነው የሚለው the concentration leaving the tank is pumped out at the rate of 3 gallon ማለት 3 gallon per minute ማለት እዚህ ጋር ምን አስተውላችሁ
የሚገባው በ4 ነው የሚወጣው ደግሞ በስንት ነው በ3 ስለዚህ at some period of time ታንኩ ምን ይሆናል ማለት ነው ፉል ይሆናል ይሞላል ማለት ነው ስለዚህ ቮሊዩማችን ምን ይሆናል ቮሊዩም is equals to ምን ማለት ይችላል ቮሊዩም as a function of time ምን ማለት ይችላል ኢኒሻሊ ስንት ነበር 300 ሲደመር ምን change in the rate ማለት ነው ያ ማለት የሚገባው በ4 ነው የሚወጣው በ3 ነው ስለዚህ ምን ይሆናል 4 ሲቀነስ 3 t ማለት ነው ስለዚህ ቮሊዩም as a function of time ምን ይሆናል ማለት ነው 300 ሲደመር t ማለት ነው ስለዚህ as some period of time ቮሊዩማችን ምን ይሆናል ይሞላል ወይ ታንካችን ይሞላል ማለት ነው ሶ ይሄንን ካገኘን በኋላ አሁን let's say amount of salt ማለት amount of salt in the tank q of t ብለን እንውሰደው ሲምቦላይዝ ነው የምናደርገው በቃ amount of salt አናውቅም እሱን ስለምንፈልግ ማለት ነው ስለዚህ ይሄንን ሲምቦላይዝ ካደረግን ቮሊዩም ካገኘን አሁን ምን እንደምናደርገው r in እና r out መፈለግ ሁሌ ሚክሲንግ ፕሮብለም ሲሰሩ r in እና r out መጀመሪያ መፈለግ አለባችሁ r in ማለት the rate of pumped የሚሆነው በምን ያክል ሬት ነው የሚለው ማግኘት ስላለብን ስለዚህ ምንድነው 2 lb ምንድነው 2 lb per gallon ሲባዛ ሬቱ ስንት ነው የሚገባው በ4 ጋሎን ፐር ሚኒት ማለት ነው ስለዚህ እኛው ካንሰል አውት ማድረግ ይችላል ስንት ይመጣል 8 lb per ሚኒት ይገባል ማለት ነው ከዛ r out ነው አሁን እዚህ ጋር ጥንቃቄ አድርጉ ማንኛውም እንደነገርኳችሁ ይሄን ስቴፕ ብቻ ነው ፎሎ የምታደርጉት r out ላይ ጥንቃቄ ማድረግ ያለባችሁ የሚወጣው በስንት ነው 3 ጋሎን ፐር ሚኒት ማለት ነው አይደል ሲባዛ አሁን ጫው ነው እየፈለግን ያለው በምን አሰም ፔሪድ ኦፍ ታይም ጫው ምን ሆነ ወይ ደግሞ ጫው በምን ያክል ይቀያየራል የሚለው ኮንሰንትሬሽኑ እንደማለት ነው ስለዚህ ምን ብለን ተነስተናል መጀመሪያ ይሄና ኪው ኦፍ ቲ ብለናል ማለት ነው ስንነሳ ስለዚህ ኪው ኦፍ ቲ ዲቫይድድ ባይ በምን ቮሊዩም ኦፍ ዘ ታንክ ማለት ነው ቮሊዩም ኦፍ ዘ ታንክ እዚህ ጋር ምን ብለናል 300 ሲደመር ምን ቲ ማለት ስለዚህ 300 ሲደመር ቲ ማለት ነው ዘን እቺው ምን ትሆናለች ማለት ነው እዚህ ጋር ቮሊዩም አይደለች እዚህ ይመጣል ማለት ጋሩን ማለት አይደለ እቺን ጋሩና በዚህ ማጣፋት ይችላል ስለዚህ ስንት ይመጣልኛል 3q ኦቨር 300 ፕላስ ቲ ማለት ነው ስለዚህ ዋናው ስራችን ጨረስን r in እና r out ፈለገን ስለዚህ ወደ ሊኒየር ዲፈረንሻል ፎርም ስንጽፈው ምን ይሆናል ማለት ነው rate is equals to r in minus r out አይደለ ስለዚህ ሬታችን ማለት ኮንሰንትሬሽናችን ማለት ይሄ ማለት ነው ስለዚህ dq by dt is equals to ምን ይሆናል አሪናችን ስንት ነበር ያለው 8 ሲቀነስ አራውታችን ስንት ነው 3q over 300 plus t ማለት ነው ሶ አሁን እቺኛን ፎርሙላ አገኘን ይሄ ማለት ስታንዳርድ ፎርም ኦፍ ሊኒየር ዲፈረንሻል ኢኩዌሽን ማለት ይሄንን አገኘን ከዛ ጥያቄ ምን ተጠይቀው መጀመሪያ ኤ ላይ ሴት ዘ ኢኒሻል ቫልዩ ፕሮብለም ማለት ኢኒሻል ቫልዩ ፕሮብለም ማለት ኢኒሻሊ ምን ያክል ነበር የሚለውን ነገር ከሊኒየር ዲፈረንሻል ኢኩዌሽኑ ጋር እናስቀምጣ ይሄ የመጀመሪያው መልሳችን ይሆናል ከዛ አሁን እንደሚቀረው ማለት ኢኒሻል ቫልዩ ፕሮብለም ኢኒሻሊ ስንት ነበር እንደማለት ነው ስለዚህ ጥያቄው ስናነበው ኤቨሬጅ ታንክ ሆልድስ 300 ጋሎን ኦፍ ብሬን ሶሉሽን ዊዝ 40 lb ኦፍ ሳልት ነው ኢኒሻሊ ስንት ነበር ማለት ነው አት t is equals to 0 ላይ ኪዋችን ስንት ነው ማለት ነው ሳልታችን ማለት ነው ስንት ነው q is equals to 40 lb ማለት ነው this is the answer of a ማለት ስለዚህ a መልሳችን ይሄ ይሆናል ማለት ነው ቀጥሎ ደግሞ ወደ b ስንሄድ ቢለም ደግሞ how much salt in the tank at any time t ማለት ስለዚህ at any time t concentration of salt ማግኘት አለብን ማለት ነው as a function of time ማለት ነው ስለዚህ ምንድነው የምናደርገው እዚህ ጋር ያገኘናትን ዲፈረንሻል ኢኩዌሽን ማድረግ ሪአሬንጅ እናድርገው dq by dt ፕላስ አይደለም የሚሉት ነው ስናሻግራት 3q over 300 plus t is equal to 8 ይሄ ማለት ስታንዳርድ ፎርም ኦፍ ሊኒየር ዲፈረንሻል ኢኩዌሽን ነው ማለት ስለዚህ ይሄን ካገኘን በኋላ አሁን ማንን እንፈልገው እቺ አይደለ ኢንተግሬቲንግ ፋክተር ምንላት ማለት ነው ስለዚህ ኢንተግሬቲንግ ፋክተር እዚ ኢኳልስ ቱ e raised to ምንድነው ኢንተግራል ኦፍ እዚህ ጋር ያለችው ፓርት ማለት እቺኛው ስለዚህ 3 ኦቨር ምን 300 ፕላስ ቲ አይደለም የሚሉልኝ ስለዚህ dt ማለት ነው የዚህ ኢንተግሬሽን ምን ነው ማለት ነው ላን አይደለም የሚሆነው ላን ቲ ከፈለገ ደግሞ u ማለት እንችላለን u ለምሳሌ u ብለን ወሰዶችኛው ፓርት ማለት ነው ስለዚህ u is equals to 300 ፕላስ ቲ u ሰብስቲቱሽን ማለት ነው ስለዚህ du is equals to ይመጣል dt አይደለ ስለዚህ እቺኛው ሰብስቲቱት ማድረግ ነው እዚህ ጋር ፓርት ስለዚህ 3 ታይምስ ምን
1/u ከዛስ du ማለት ነው አይደለ ኢንተግራል እቺኛው ምን ትሆናለች ማለት ነው ላን 3 ታይምስ ላን u ማለት ነው አይደለ ዩአችን ምን ብለና እዚህ ጋር ስንነሳ 300 ፕላስ t ሶ 3 ታይምስ ምን ላን ኦፍ ዋት 300 ፕላስ t ማለት ነው አይደለ ሶ እቺኛው በላን ፕሮፐርቲ ምን ትሆናለች እቺኛው ኪው ትሆናለች ማለት ነው ስለዚህ ላን ኦፍ ምን 300 ፕላስ t ምን ይሆናል ኪው ይሆናል ማለት ስለዚህ እቺኛው ከጨረስኩኝ በኋላ ወደ እዚህኛው ስንመለስ e ሬስቱ ምን ይሆናል ማለት ነው ላን ኦፍ ዋት 300 ፕላስ t ኪው ማለት አይደለ ስለዚህ እቺኛው ኪው ደግሞ በላን ፕሮፐርቲ ወደ ትመጣለች እዚህ ጋር ማለት ነው ስለዚህ u = እቺኛው ፓርት ማለት ነው ስለዚህ 300 ፕላስ t ምን ይሆናል ኪው ማለት ነው ከዛ e ሬስቱ ላን ማለት e ሬስቱ ላን ምንድን ነው አንድ ማለት ስለዚህ ዩአችን ስንት ሆነ ማለት ነው 300 ፕላስ t ኪው መጣልን ማለት ነው ሶ አሁን እቺን ካገኘን በኋላ ምን እንደምናደርገው አሁን ያገኘናትን ዩን እንዳለ ምን ማድረግ ነው ማባዛት ማለት ነው እንዳለ እነዚህ ማባዛት ስለዚህ 300 ፕላስ t ኪዩብ ሲባዛ dq by dt ፕላስ 3q ኦቨር 300 ፕላስ t ሲባዛ በስንት 300 ፕላስ t ኪዩብ ማለት ነው ከዛ እዚህ ኳለቱ 8 ታይምስ 300 ፕላስ t ኪዩብ ማለት ነው ዘን ከዚህ በኋላ እቺኛዋ ማጣፋት ይችላል እቺን ፓርት ይሄኛው በዚህ ባጣፋው ምን ይላል አንድ ይቀረኛ ማለት ነው አንደኛው ፓርት በዚህ ባጣፋት ስለዚህ ይሄ ደግሞ ማለት ምን ማለት መሰላችሁ ፕሮዳክት ሩል ማለት ፕሮዳክት ሩል ተጠቅማችሁ ስትሰሩት እቺኛው ፓርት ምን ትሆናለች ማለት ነው እዚህ ያለው ፓርት ማለት ነው ይሄኛው በፕሮዳክት ሩል ማለት ነው u ሲባዛ q ማለት ነው ለማንኛውም ጊዜ ኢንተግሬቲንግ ፋክተር ሲባዛ በዲፈረንሻል ኢኩዌሽናችሁ በሌፍት በኩል ያለው ሁሉ ጊዜ ምንድነው የሚሰጣችሁ ፕሮዳክት ሩል ኦፍ ዋት ኢንተግሬቲንግ ፋክተር ኤንድ q ማለት መጀመሪያ እዚህ ጋር ያለችው ፓርት ማለት በምስታባዙ በኢንተግሬቲንግ ፋክተር ስለዚህ ፕሮዳክት ዴሪቬቲቭ ኦፍ ዋት ዩአችን ስንት ብለናል 300 ፕላስ ቲኤል ኮመኖች ሁሉ ጊዜ ኪው ሆነ ሲባዛ በስንት በኪው ማለት ነው = 8 ሲባዛ በስንት 300 ሲደመር ቲ ማለት አይደለ ቲ ኪው ከዛ ይሄንን ካሮኪን በኋላ ይሄን ቦth sides ኢንተግሬት ይሄ ኢንተግሬት ታርጎ ሲመጣላችኋል 300 ፕላስ ቲ ደጋሚ ስለምንሰራ ላይ ጥያቄ ግልጽ ሆነላችኋል ብዙም አያሳስባችሁ ኪው ሆነ እዚህ ኳልሱ ምን ይሆናል ኢንተግራል ኦፍ 8 300 ፕላስ ቲ ኪው አሁን እቺኛው ፓርት ኢንተግሬት ማድረግ ይቀረናል ማለት ነው ሶ አሁን እቺኛው በራይት በኩል ያለችው ኢንተግሬሽንሽ መቀረኝ ስለዚህ እዚህ ኳልስ ምን ይሆናል የዚህ ኢንተግሬሽን ኢንተግራል ኦፍ 8 ሲባዛ አይደለ ከዛ 300 ሲደመር ቲ ኪው ዲቴ በዩ መስራት እንችላለን ከፈለግን ባጭሩ ግን ስምደ ዩ ሬስ ቱ ኤን ፕላስ 1 ኦቨር ኤን ፕላስ 1 ፎርም ማለት ነው በዚህ ፎርም ማስቀመጥ እንችላለን ስለዚህ 8 ይባዛ ምን ይሆናል ማለት እዚህ ጋር 300 ፕላስ ቲ ሬስ ቱ 4 ኦቨር 4 ይመጣል ማለት ነው ኢንተግሬሽን ከዛ የኛው ስታካሉ ውስጥ ይመጣል 2 አይደል 2 ሲባዛ በስንት 300 ሲደመር ቲ ሬስ ቱ 4 ማለት ከዚህ ፋይናሊ ምን እንጨምራለን ሲ የምትባል ኮንስታንት እንጨምራለን ማለት ስለዚህ አንድ ላይ እንጻፋቸው እስቲ 300 ፕላስ ቲ ሆል ኪው ማለት ነው ሲባዛ በኪው እዚህ ኳልሱ ምን መጣልኝ 2 ዋይስ ኦፍ 300 ፕላስ ቲ ሬስ ቱ 4 ፕላስ ሲ ማለት ነው ሶ እቺኛው እንደምናደርገው ከፈለግን ማካፈል እንችላለን እዚህ ያለውን ፓርት ማለት ነው እቺ ወደዚህ ብናካፍላት ኪው ኢዝ ኢኳልስ ምን ይሆናል 2 ዋይስ ኦፍ 300 ፕላስ ቲ ሬስ ቱ 4 ዲቫይድድ ባይ በስንት 300 ፕላስ ቲ ኪው ማለት ነው አይደል ስለዚህ ፕላስ ሲ ኦቨር ሚሊዮን ከፈለኩኝ ማባዛት ይችላል ኔጌቲቭ አድርጌ ስለዚህ ኦቨር ምን ማድረግ ይችላል 300 ከዛ ፕላስ ቲ ሬስ ቱ ኪው ማለት ነው ከላይ አንድ ብቻ ነው የሚቀረኝ ማለት ስለዚህ 2 ዋይስ ኦፍ ምን ይቀረኛል 300 ሲደመር ቲ ሬስ ቱ 1 ማለት አይደል 1 ማለት ምንም ለውጥ የላትም ስለዚህ ምን ሆነ ፕላስ ሲ ኦቨር ምን ከላይ 4 ከዚህ ደግሞ አንድ ስለሆነ ማለት ስለዚህ 300 ፕላስ ቲ ምን ይሆናል ኪው ይሆናል ማለት ነው ሶ እቺን ካደረግን በኋላ አሁን የሲን ቫልዩ የምንፈልገው ሲን ደግሞ እንዴት ነው የምንፈልገው ኢኒሻል ቫልዩ ፕሮብለም ቀደም ሴት አድርገናል አይደል ስለዚህ አት ቲ ኢዝ ኢኳልስ ቱ 0 ምንድነው ኪዋችን እንትን 40 ማለት ነው አይደል ስለዚህ በኪው ቦታ 40 በቲ ቦታ ደግሞ 0 ማስቀመጥ ማለት ሶ ምን ነው ማለት ነው
እዚህ ጋር 40 እዚህ ኳልስቱ 2 ዋይስ ኦፍ በቲ ቦታ 0 አለ። ስለዚህ 300 ይሆናል ማለት ነው። ከዛ ፕላስ እቺና ምን ትሆናለች? እዚህ ጋር ያለችው አፓርት ማለት ነው ሲ ኦቨር ምን ይላል 300 ምን ኪው ማለት ነው አይደል? ሶ ለሲ ነው ሶልቭ የምናደርገው። ሶ እቺኛ ማለት 40 ሲቀነስ ምን ይሆናል ማለት ነው? 2 ሲባዛ በ300 600 አይደል? 600 እዚህ ኳልስቱ ሲ ኦቨር ምን 300 ኪው ማለት ነው። ስለዚህ ሲ ኳልስቱ ምን ይመጣል? ይሄችኛዋ ኔጌቲቭ 560 ነው አይደል የሚመጣው። ከዛ ይመጣል ከዛ ኢንክሪስ ክሮስ ማድረግ ነው። ሶ ለሲ ሶልቭ ማለት ነው ሲ ኢኳልስ ቱ ኔጌቲቭ 560 ሲባዛ ምን 300 ኪው ማለት ይችኛዋን ሶልቭ አድርጓትና ሶ እቺኛው በካልኩሌተር ሲሰሩት ስንት ይመጣላችኋል? ኔጌቲቭ 1.512 ታይምስ 10 ሬዝ ቱ 10 ይመጣላችኋል። ይሄ ምንድነው የሲ ቫልዩ ማለት ነው። ሶ አሁን እንደምናደርገው የሲን ቫልዩ አግኝተናል። ቀጥታ ምን ማድረግ ነው? ጀነራል ሶሉሽናችንን ማስቀመጥ ነው። ስለዚህ ኪው ኦፍ ቲ ኢዝ ኢኳልስ ቱ 2 ዋይስ ኦፍ 300 ፕላስ ቲ ከዛ ሲያችን ስንት ነው? ኔጌቲቭ 1.512 ታይምስ 10 ሬዝ ቱ 10 ማለት ነው። ከዛ ኦቨር ቲ 10 ነች። ከዛ ኦቨር ምን ማለት ነው? 300 ሲደመር ቲ ዘ ሆል ኪው ማለት ነው። ይሄ ማለት ጀነራል ሶሉሽናችን ማለት ነው። ስለዚህ ይሄ ምንድነው? እዚህ ጋር እንደምታዩት ይሄ ፋይናል ሶሉሽናችን የምን የቢም ሃው ማች ሳልት ኢዝ ኢን ዘ ታንክ አት ኤኒ ታይም ቲም። ስለዚህ ኤኒ ታይም እዚህ ጋር ታይማችሁን ሰብስቲት በ2 ደቂቃ በ3 በፈለጋችሁ ብቻ ታይም ሰብስቲት እያደረጋችሁ ማግኘት ይችላላችሁ ማለት ነው። የሳልቱን ምን ያክል እንደቀረ ወይ ደግሞ ምን ያክል ታይም ምን ያክል እንደሚቀር መለየት ትችላላችሁ ማለት። ስለዚህ ይሄ የምን ይሆናል ማለት ነው? የቢ መልሳችን ይሆናል ማለት ነው። ከዛ ሲዳ ደግሞ የተጠየቅነው ምንድነው? ሃው ማች ሳልት ኢዝ ኢን ዘ ታንክ አት ዘ ኢንድ ኦፍ 12 ሚኒት ማለት። ስለዚህ የጀነራል ሶሉሽን ወይ ጀነራል ፎርሙላ አግኝተናል። ስለዚህ አት 12 ሚኒት ምን ማድረግ ነው? ሰብስቲቱት ብቻ ማድረግ ነው ማለት። ስለዚህ ኪው አት 12 ሚኒት ኢዝ ኢኳልስ ቱ 2 ዋይስ ኦፍ 300 ሲደመር 12 ሲቀነስ 1.512 ሲባዛ 10 ሬዝ ቱ 10 ዲቫይድድ ባይ በስንት 300 ሲደመር 12 ዘ ሆል ኪው። ስለዚህ እቺኛውን ሶልቭ ማድረግ ብቻ ይሆናል። ስለዚህ ኪዋችን እቺኛውን ሰብስቲቱት አድርጋችሁ ስታደርጉት መልሱ ስንት ይመጣላችኋል? 126.16 ይፈጅበታል ማለት ነው። አማውንት ኦፍ ሳልት አት 12 ሚኒት ማለት። ስለዚህ በዚህ በቀላሉ መስራት እንችላለን ማለት ነው።